ሁላችሁንም ስላየኋችሁ በጣም ደስ ብሎኛል። ዛሬ ደግሞ ልንወያይ ያሰብንበት መጽሐፍም በጣም ግሩም የሆነ መጽሐፍ ነው። ብዙዎቻችሁ መጽሐፉን በሃርድ ኮፒ አላገኘነውም ብላችኋል። ሶፍት ኮፒ ነው በብዛት የሚገኘው። ያው ለዛ ይቅርታ እንጠይቃለን። ግን አጠር አድርጌ እዚህ ላይ ሳቀርብላችሁ አንዳንድ ነገር ታገኛላችሁ ብዬ አስባለሁ። ስለ መጽሐፉ ጠቅላላ የሆነ ግንዛቤ ታገኛላችሁ ብዬ አስባለሁ። ምን አሰብኩ መሰላችሁ? የምናወራው እብዱ የተሰኘው መጽሐፍ ላይ ነው። ጥቂት ስለ አውግቸው ተረፈስ ብናወራ፣ አውግቸው ተረፈ ማን ነው የሚለውን ነገር ብናወራ በጣም አስፈላጊ ነው ብዬ አምናለሁ። ስለሱ ማወቃችን ከዛ በኋላ ላለው ሪቪው መደላድል ይሆነናል፣ መንገድ ይሆነናል ብዬ ስለማስብ አውግቸው ተረፈ ማን ነው? ግለ ታሪኩን በአጭሩ አነበዋለሁ። ደራሲ አውግቸው ተረፈ በሶስት የተለያዩ ስሞች ይጠራል። ንጉሴ ሚናስ፣ ሩይ ሚናስ እና አውግቸው ተረፈ በተሰኙ ስሞች። ንጉሴ ወላጆቹ ያወጡለት ስም ሲሆን አጎቱ ደግሞ ሩይ ብለው ሰየሙት። አውግቸው መርካቶ መጽሐፍ ሲነግድ ራሱ ለራሱ እንደ ቀልድ ያወጣው ስም ነው። በኋላም አውግቸው ተረፈ እንደ ብዕር ስም በመጠቀም በርካታ ስራዎችን ሰርቷል። አውግቸው የተወለደው 1943 ዓመተ ምህረት በጎጃም ክፍለ ሀገር በቢቸና አውራጃ ነው። የልጅነት ጊዜውን ያሳለፈው በጎጃም ታላላቅ አብያተ ቅኔያት ሲሆን በ1960ዎቹ ጎጃምን ለቆ ወደ አዲስ አበባ በመምጣት በወር 3 ብር እየተከፈለው ቀጨኔ መድኃኔዓለም ቅኔ ትምህርት ቤት እንደገባ በአንድ ወቅት በራሱ አንደበት ተናግሯል። ደራሲ ከመሆኑ አስቀድሞ መጽሐፍ መነገድን በጓደኛው ጥቆማ የጀመረው አውግቸው ከመጽሐፍ ንግዱ ጎን ለጎን ዘመናዊ ትምህርቱን በንጉሥ ወልደ ጊዮርጊስ ትምህርት ቤት በማታ ክፍለ ጊዜ ከ3ኛ ክፍል ጀመረ። በቀለም ትምህርቱ ትጉህ የነበረው ይህ ወጣት ግማሽ ቀን ሊስትሮ እየሰራ 12ኛ ክፍልን በመጨረስ ዩኒቨርሲቲ የመግባት እድል ቢያገኝም የ1 ዓመት ተማሪ እያለ በወቅቱ የኢሃፓ እንቅስቃሴ ስለነበርና እሱም የድርጅቱ አባል በመሆኑ ከጓደኞቹ ጋር በወሰዱት ትምህርት መማር የለብንም በሚል የትግል አቋም አቋርጦ ወጣ። በኩራዝ አሳታሚ ድርጅት በአርታይነት ተቀጥሮ ለ7 ዓመታት ያህልም ሰርቷል። አውግቸው የአእምሮ ህመም የጀመረው በዚህ ወቅት እንደሆነ ተናግሯል። የአውግቸው ተረፈ የመጀመሪያ ጽሑፍ እነ ወተቴ የሚል አጭር ልቦለድ ሲሆን ለንባብ የበቃው በ1972 ዓ.ም ነበር። ሩይ ሚናስ ያልታተሙና የጠፉ ስራዎችን ጨምሮ ከ20 በላይ መጽሐፍትን የጻፈና የተረጎመ ታላቅ ጸሐፊ ነው። በነገራችሁ ላይ መጽሐፍ ጽፎ ማለት ነው ይጥላል፣ ጉድጓድ ውስጥ ይጥላል፣ ያቃጥላል እና እሱ ሁሉ ቢሰበሰብ ምን ያህል ብዙ ስራ ይሰጠናል ብዬ አስባለሁ። አንዳንዴ በአንድ ወቅት ከዚህ ከአሁን ካወራሁት ጋር የሚስማማ ስብሐት ገብረ እግዚአብሔር አንድ ጊዜ ርዕስ የሌለው ረዥም ልቦለድ ደርሶ አንብቤው ከመጠን በላይ ተገርሜበት ነበር፣ ግን በኋላ ጉድጓድ ጣለው ሲል የደራሲውን ብቃትና ችግሮች በማያያዝ ገልጾት ነበር። ከስራዎቹ መካከል ተጠቃሽ የሆኑት ወይ አዲስ አበባ በ1979 ዓ.ም፣ ማሞ ቢጩ 1979 ዓ.ም፣ እነ ወተቴ 1972 ዓ.ም፣ ኒኒ በርጋጌዋ በአዲስ ዘመን ላይ የወጣ ስለሺና 8ኛው ሺህ በ1985 ዓ.ም፣ ሁለት ሌሊት ከዳቢሎስ ጋር በ1985 ዓ.ም፣ የሙኒት ምርጫ በ1986 ዓ.ም፣ የአንገት ጌጡ እብዱ የመጨረሻው ስራው ነው። እንዲሁም ሌሎች ስራዎቹ ተጠቃሽ ናቸው። ደራሲና ተርጓሚ አውግቸው ተረፈ በ68 ዓመቱ ሰኔ 10 ቀን 2011 ዓ.ም ከዚህ ዓለም በሞት ተለይቷል። በህይወት ከተለየንም 7 ዓመታትን ተቆጥሯል። ዛሬ በዚህ መድረክ አውግቸው ተረፈን ስንዘክረውና ስሙን ስናነሳ ታላቅ ደስታ ይሰማናል። አውግቸው የብዙ እንግዳ ባህሪያት ባለቤት ነው። ያለመታከት በማንበብ የሚታወቅ የብዙ የሥነ ጽሑፍ ውጤቶች ባለቤት ሲሆን በአንድ ወቅት የአእምሮ ቀውስ ደርሶበት የአእምሮ ታማሚ ሆኖ ነበር። ዛሬ ልንገመግመው ያሰብነውና ከሰሞኑን በንባብ እንድችል በማህበራዊ ትስስር ገጾች በተደጋጋሚ የዚህ ወር ንባባችን እየተባለ ሲነገር የሰማነው እብዱ የተሰኘው መጽሐፍ አውግቸው የአእምሮ መታወክ በገጠመው ዘመን የነበረው ምርመራ እንዲሁም ትውስታዎቹን መሰረት አድርጎ የተጻፈ ነው። ይሄ አጠቃላይ የሆነው የእሱ ግለ ታሪክ ነው። ወደ ሪቪው ደግሞ እንገባለን። ወደ ሪቪው ከመግባቴ በፊት ቅድም እንዳልኳችሁ አውግቸው ተረፈ፣ ከዛ ሩይ ሚናስ። አውግቸው ተረፈ የብዕር ስሙ ነው። ሩይ ሚናስ ደግሞ ቤተሰቦቹ ያወጡለት ስም ነው እና በሪቪው ውስጥ አሁን መሀል ላይ አውግቸው ተረፈ እና ሩይ ሚናስ ስላለው ሁለት ግለሰብ አይደለም የምጠራው፣ አንድ ሰው ነው የምጠራው። ሩይ ሚናስ አውግቸው ተረፈ ስል ማለት ነው። እሱን እንድትይዙልኝ ይፈልጋለሁ። ርዕስ እብዱ፣ ደራሲ አውግቸው ተረፈ ወይም ሩይ ሚናስ፣ ስነ ጽሁፋዊ ዘውጉ እውነተኛ ታሪክ።
ምክንያቱም ስንዱ አበበ ራሱ ምን ውስጥ እንደምንጨምረው ግራ ገብቶናል ብላለች። ስለዚህ እውነተኛ ታሪክ ብንለው ይሻላል። የገጽ ብዛት 111፣ የህትመት ዓመት 2002 ዓመተ ምህረት፣ አሳታሚ ስንዱ መጽሐፍት። እብዱ አስደናቂ መጽሐፍ ነው። አንድም በስነ ጽሑፋዊ ውበቱ የተዋጣለት፣ አንድም ደግሞ ለስነ ልቦና ዘርፍ ጥልቅ የሆነ እይታን፣ ሌላ መረጃን፣ ሌላ እውቀትን ያበረከተ ስራ ነው። ባለታሪኩ የአእምሮ መታወክ ገጥሞት በነበረ ወቅት እያንዳንዱን እንቅስቃሴውን፣ ድርጊቱን፣ የሚረብሸውን፣ የሚያስቀውን፣ ልምዱን፣ ትልሙን፣ ሰቆቃውን፣ ጀብደኝነቱን እንደወረደ የተረከበት አስገራሚ መጽሐፍ ነው። በመጽሐፉ የመጀመሪያ ገጾች ህልም ማየት ስጀምር ነብይ ሆንኩ መሰለኝ፣ የዓለም ህዝብ ሁሉ ለእኔ እያለ የሚሻማኝ መሰለኝ፣ የዓለም ህዝብ የሚመራው በእኔ ህልም መሰለኝ ይለናል። አውግቸው ተረፈ ህመሙ ሲጀምረው እና በህመም ውስጥ እያለ ከውስጥም ከውጭም ጥርት አድርጎ የሚሰማው ድምፅ አለ። በውስጤ የምታናግረኝ ሴት አለች ይላል። ስገድ ስትለው በመንገድ ላይ ሰግዳል። የጎርፍ ውሃ ጠጣ ስትለው ይጠጣል። ሰዎች ሊያጠቁ ነውና ካራቴ ተማር ሲባል ካራቴ ይሰለጥናል። ጩቤ ያዝ ሲባል በመታዘዝ ጩቤ ይታጠቃል። በሚበር መኪና መሃል ተሻገር ሲባል ይሻገራል። ፈጣሪ ሲያወጣው ግን በመኪና ከመገጨት ተርፏል። ህሩይ ህልሙን እንደ እውነት ይቀበላል። ነብይ ነኝ፣ የዓለም መሪ ነኝ፣ ጓድ መንግስቱ ሊገሉኝ ይፈልጋሉ፣ ተፈላጊ ስለሆንኩ አሜሪካና ሶቪየት የእኔ ምርኮኛ ናቸው የሚል የተሳሳተ እምነትን ይዟል። የወፍ ድምፅ፣ የሰው እንቅስቃሴ፣ ጥቃቅን የሆኑ ተግባራት ለአውግቸው ተረፈ መልእክት አስተላላፊና ትርጉም ሰጪ ናቸው። የረዥም ጊዜ ወዳጁ ስንዱ አበበ ከርዕዮት ዓለሙ ጋር በምንጊዜ ሚዲያ ያነሳችው አንድ ሀሳብ ለዚህ አስረጅ ይመስለኛል። ስንዱ ታገል ሰይፉና አውግቸው ተረፈ በአብዮታዊ ዲሞክራሲ ውስጥ በሚሰሩበት ወቅት በአንዱ ቀን አውግቸው ስንዱ ሰድባኛለች ብሎ ለአለቃው ከሰሳት። አለቃውም ስንዱን ይጠራትና በቁጣ ለምንድን ነው የሰደብሽው አላት። ስንዱን በድንጋጤ ወደ አውግቸው ዞራ መቼ ሰደብኩ ብላ ስትጠይቀው ቅድም ልክ በሩን ስትዘጊውና በሩ ጓ ሲል ድምፅ አውጥቶ ገበሬ ብሎ ሰደበኝ አላት። በዚህም የስራ ባልደረቦቹ የህመሙን ፍንጭ ደረሱበት። በእብዱ መጽሐፍ ከምዕራፍ ምዕራፍ በተከፋፈሉ ታሪኮች ላይ እንደምናነበው አውግቸው የሚሰማውን ድምፅ ሲታዘዝ፣ ቃላቶችን ቀይሮ ሲሰማ፣ ከላም ጋር ሲያወራ፣ የውሻን ድምፅ በሌላ መንገድ ተርጉሞት እርምጃ ሲወስድ ሳነብ ለካ ሌሎች የአእምሮ ታማሚዎች ሲራወጡ የሆነ ነገር ሰማው ሲሉ የሚያደርጉትን ነገር የሚያደርጉት በራሳቸው ዓለም ውስጥ ለድርጊቶቹና ለእንቅስቃሴዎቹ የሚሰጡት የራስ ትርጉም እንዳላቸውና ልክ እንደ ሰው ደግሞ የሚያናግራቸው ግን ማንኛውም ሰው በማይሰማው ድምፅ እንደሚሰሙ እንድረዳ መጽሐፉ አግዞኛል። ሌላው ከመጽሐፉ ውስጥ የሚደንቀው አውግቸው ቢሮ ውስጥ ያለችው ከበቡሽ የተባለች ጸሐፊ ለሱ የተቀጠረችለት የግል ጸሐፊው ስለምትመስለው እንቅስቃሴዋን በትጋት ያጠናል። በገጽ 9 ላይ እንዲህ ይለናል። የቀለም ማጥፊያ ወይም ፍሉድ የምታስቀምጥበትን መንገድ በጥንቃቄ ተከታተልኳቸውና ትርጉማቸው ገባኝ ይለናል። ትርጉማቸውን እስቲ ልክ ጎን ለጎን ስታስቀምጣቸው ፍሉዶቹን ማለት ነው። አሃ በድርጊት እየነገረችኝ ነው፣ ዛሬ አብረነን ማለት ነው ይላል። አንዷን ብቻ ፍሉድ ካስቀመጠች ውጪ አንድ ሴት ትጠብቃለች፣ ውጣ እያለችኝ ነው ማለት ነው ይላል። ፍሉዱን ስትፈነግለው አመለጠች ማለት ነው ብሎ ይረዳል። ላያቸው ላይ ጋዜጣ ከጫነችባቸው ወይም ሰወር ወዳለ ቦታ ላይ ካስቀመጠቻቸው በድብቅ ማለት ነው ብሎ ይገነዘባል። የጸሐፊዋን ድርጊት በእጅጉ ስላጠናው እንቅስቃሴዋ ቋንቋን ያስተላልፍለት ነበር። የህመሙ መንስኤ ወይም ምክንያት በህሊና አዘዘ በኢቢኤስ ቴሌቪዥን ተዘጋጅቶ ይቀርብ በነበረው ሁ ኢዝ ሁ አርአያ ሰብ የተሰኘ ድንቅ መሰናዶ ላይ አውግቸው ተረፈ የታመመበትን ምክንያት ሲናገር ከመጠን በላይ ያለ እረፍት እየቃመና እያጨሰ ማንበቡ፣ የእንቅልፍ ማጣቱ፣ ንዴቱ፣ ብስጭቱ፣ ብቸኝነቱ ተዳምረው ለአእምሮ መታወክ እንዳበቁት ተናግሯል። አውግቸው ተረፈ የአማኑኤል አእምሮ ህሙማን ማዕከል ታካሚ በነበረበት ወቅት የማዕከሉ ዋና ዳይሬክተር የነበረው ዶክተር ዳዊት ጀንበሬ ይባላል። ዶክተር ዳዊት ጀንበሬ ከእንዳለጌታ ከበደ ጋር በነገረ መጽሐፍ ዝግጅት ላይ በነበረው ቆይታ የአውግቸውን የህመም ሁኔታ እንዲህ ሲል ገልጾታል። አውግቸው የታመመው ስኪዞፍሬኒያ የተሰኘ የአእምሮ ህመም ነው። እኛ በተለምዶ ጨርቅ መጣል ወይም እብደት የምንለው አይነት። ይህንን ህመም ሾፐንሃወር ሲገልጸው በህልም መሄድ ማለት ነው ብሏል። ሱሪ በአንገቴ የሆኑ የተሳሳተ እምነት ወይም ኢሉዥን የሞላው ህመም ነው። ታማሚዎች ከሚናገሩት ንግግሮች መካከል እገሌ እንዲህ ያለችኝ፣ ኮካን ፔፕሲ ነው ማለት፣
አፍንጫዬ ውስጥ እህል ተወቃ ወዘተ ተጠቃሽ ናቸው። አውግቸው እንዲህ ያሉ ነገሮችን ያስተናግድ ነበር። አውግቸው እብዱን የጻፈው በትክክል ስኪዞፍሬኒያን በሚገልጽ መንገድ ነበር። አሁን ላይ ለማስተማሪያነት ከምንገለገልባቸው መጽሐፍት አንዱ ሆኗል። በእኔ አመራር ዘመን ነው ዋርዱ ወይም የአንድ የመታከሚያ ክፍል በአውግቸው ስም የተሰየመው ሲል ተደምጧል። ወደ መጽሐፉ ስንመለስ በህመሙ ወቅት የጻፈው ስለሆነ ብዙ አሳልፏል። የሚሰማውን የውስጥ ድምፅ እየተከተለ ብዙ ችግር ውስጥ ገብቷል። በሌሊት ድምፅ ሰምቶ ሲወጣ ጊዜው ደርግ ተፈጥሮንም ጨለማንም በቁጥጥር ስር ያደረገበት ዘመን ነውና በአብዮት ታጣቂዎች ወይም በአብዮት ጠባቂዎች ተደብድቧል። በህመሙ ጊዜ ከገጠሙት አስገራሚ ገጠመኞች አንዱን እናንሳ። ነብይ ነኝ ብሎ ስለሚያምን የዓለም መሪዎች ስለሚሻሙበት እሱም የሀገር መሪ ሆናለሁ የሚል ምኞትና ዓላማ ነበረው። በአንዱ ቀን እንደ ሰው በውስጡ የምታወራው ድምፅ እንዲህ አለችው፣ ከኮሎኔል መንግስቱ ኃይለማርያም ጋር ትግል ገጥመ ካላሸነፍከው የሀገር መሪ መሆን አትችልም፣ የነብይነት ተሰጥኦም ይጠፋል ብላ ነገረችው። ወዲያው ወደ ቤተ መንግስት ይከንፍ ሄደ። በር ላይ ሲደርስ የመንግስት ዘቦች ያዙትና ወዴት ነው የምትሄደው አሉት። ከጓድ መንግስቱ ጋር እጅ በእጅ ፍልሚያ ለመግጠም ነበር የመጣሁት አላቸው። በድንጋጤ አይን አይቶት አለቃቸውን ወዲያው ጠሩት። አለቃቸውም አውግቸውን ለብቻው ገለል አድርጎት ዓላማህ ምንድን ነው አለው። እኔ የታወቅኩኝ የዓለም ነብይ ነኝ፣ የዘመኑ የ8ኛው ሺህ ነብይ ነኝ። ዓለም የምትመራው በእኔ ህልም ነው። ሁልጊዜ ነገ ጠዋት ምን እንደሚሆን በህልሜ ነው ማየው። ሀገሪቱ የምትመራው በእኔ ህልም ስለሆነ ከመንግስቱ ኃይለማርያም ጋር እጅ በእጅ ገጥሜ እሱን አሸንፌ የሀገሪቱን አመራር መያዝ ነው የምፈልገው ሲል ወታደሩ ተናደው ጃን ሜዳ አካባቢ አሰሩት። ማንነቱን ለማጣራት ወታደሩ መታወቂያውን ሲመለከቱ የኩራዝ አሳታሚ ሰራተኛ መሆኑን መታወቂያው አመለከተ። ወታደሩ ቀጥለው ወደ ኩራዝ አሳታሚ ደወሉና ስለ ማንነቱና ስለሆነው ነገር ሲናገሩ ትንሽ የአእምሮ መታወክ አለበት፣ እባካችሁ ልቀቁት ተብሎ ከእስር ተለቋል። መጽሐፉ የአንድን የአእምሮ ታማሚ የህይወት ጉዞ በሳቅና በሐዘን በስጋትና በፈገግታ ልቅም አድርጎ ያስቀኘናል። የአውግቸው ተረፈን የአእምሮ ህመም ታሪኩ ከብዙሃኑ ለየት የሚያደርገው ሲታመም መጽሐፉን አለማቋረጡ ነው። የመጽሐፍ ልምዱ አልታመመምና የተሰማውን ያጋጠመውን ያለፈበትን የደረሰበትን በሙሉ ለታሪክ እንዲሆን በጽሁፍ አስቀርቶልናል። ይህ መጽሐፍ ለስነ ልቦናው ዘርፍ በእውነተኛ ገጠመኝ ላይ የተመሰረተ በመሆኑ ከስነ ጽሁፍ ንባብ አልፎ ለማስተማሪያነት ይጠቅማል። ይህን ሀሳብ ታዋቂ ደራሲና የአእምሮ ጤና ሐኪም የሆነው ዶክተር ዳዊት ወንድማገኝ ይስማማበታል። እብዱ በተመራማሪነት መንፈስ በተረጋጋ ልብ ካነበብነው ብዙ የሚናገረው ነገር አለው። ስለ አእምሮ ጤና እውቅ እንዲሁም ሌላ ምልከታ የሚያስታጥቅ ዘመን ተሻጋሪ ጽሁፍ ነው። ይህን መጽሐፍ የአእምሮ ህመም ማንኛውም ሰው ሊያጠቃ የሚችል ህመም እንደሆነ አሳይቶናል። በተለይም በዚህ ህመም የተጠቁ ሰዎች ልዩ ትኩረት፣ ርኅራኄና ፍቅር፣ አክብሮትና መረዳት እንደሚያሻቸው በዘወርዋራ መንገድ ያስተምረናል። በተጨማሪም የአእምሮ ህመም ተገቢው የህክምና ክትትል፣ የማህበረሰብ ፍቅር ከተጨመረበት ሚድን ህመም ስለመሆኑ ባለታሪኩ ሩይ ሚናስ አይነተኛ ማስረጃ፣ እውነተኛ ምስክር ሰጪ ሆኖ በድርሰቱም በህይወቱም ቀርቦልናል። እብዱ መጽሐፍን ለአንባቢ እንዲደርስ የተጋችውና ያነበሳውን ድርሻ የወሰደችው ደራሲ ስንዱ አበበን እናንተን ወክዬ በአደባባይ እናመሰግናለን ማለት እፈልጋለሁ። እስኪ አንዴ እናጨብጭብላችሁ። አጠቃላይ ዳሰሳውን ስሰራ ከመጽሐፉ ውጪ ብዙ ምንጮችን ተጠቅሜያለሁ። እንደሚከተለው ዘረዝራቸዋለሁ። በምንጊዜ ሚዲያ ጋዜጠኛ ሪዮት አለሙና ስንዱ ያደረጉት ቆይታ በዩቲዩብ፣ በአርአያ ሰብ ወይም ሁኢስሁ ዝግጅት አውግቸው ተረፈ ከህሊና አዘዘ ጋር ያደረጉት ቆይታ በዩቲዩብ፣ በሸገር የጨዋታ እንግዳ መዓዛ ብሩ ከአውግቸው ጋር ያደረጉት ጨዋታ በዩቲዩብ፣ ከቢኒያም አቡራ ፌስቡክ ገጽና ኢትዮጵያ ነገ ከተሰኘ ብሎግ ላይ ምንጮችን አግኝቻለሁ። ጸሐፊውን ለጽሁፍ እናንተንም ለሰጣችሁኝ ትኩረትና ጊዜ በጣም አመሰግናለሁ። አበቃው። እግዚአብሔር ያክብርልኝ።